ነጭ ውሸት ደግሞ ሰምተን እንምጣ። ከዛሬ ጀምሮ ምናልባትም የአዛን ድምፅ ወይም ደግሞ አላሁ አክበር ሲል ላትሰሙ ትችላላችሁ። ምክንያቱም ከዛሬ ጀምሮ በመስጂዶች የውጭ ስፒከር የሚሰማው ድምፅ መከልከሉ ተገልጿል። መስጂዶች የውጭ ድምፅ ማጉያ ስፒከር እንዳይጠቀሙ ውሳኔ ተላልፏል። ሙስሊሙንም ሆነ ክርስቲያኑን ሕዝብ ስለሚረብሽ በውስጥ ስፒከር ብቻ እንዲሰገድም ተወስኗል። የመስጂዱን የውጭ ድምፅ ማጉያ ስፒከር መጠቀምን በተመለከተ የብዙሃኑ ዑለማዎችና የፈትዋ ተቋማት አቋም የውጭ ስፒከር አለመጠቀም ነው ተብሏል። እንደሰማችሁትና እንዳዳመጣችሁት አዛን ከዚህ በኋላ በቃ ላንሰማ ነው፣ የአዛን ድምፅ በመስጊድ ላይ እንዳይወጣ ተከልክሏል ብሎ ነጭ ውሸት እየዋሸ ይገኛል። ይህ ግለሰብ ለእስልምናና ለአዛን ያለውን ጥላቻ አስመልክቶናል። ገና ምን አይተህ ጆሮ እስከሚደማ ድረስ በዓለም ዙሪያ አዛንን ትሰማለህ። ይህ ግለሰብ ያስተላለፈው መልእክት እጅግ በጣም የውሸት ነው። አንድ ፌስቡክ ፔጅ ላይ ሌሊት 8 ሰዓት ላይ ሙስሊሞች ተሐጁድ ሲሰግዱ የውጭ ስፒከር አዛን እንዳይወጣ ሰላትም ሲሰገድ ድምፁ ሰዎችን እንዳይረብሽ ተብሎ የተዘገበ አንድ ፌስቡክ ፔጅ ላይ እንግዲህ ሰምቶ ዑለሞች እንዲህ ብለዋል እያለ ይገኛል። የትኞቹ ዑለሞች ናቸው የሌሊት 8 ሰዓቱን ራሱ ድምፅ እንዳትረብሹ ያሉት? እኛ አልሰማንም። ለማንኛውም አዛን በዓለም ዙሪያ እንግዲህ ደበረህም አልደበረህም እንግዲህ ትሰማለህ።